እሷ አለች ብለህ ትመጣ ነበር? አክቹሊ አልመጣም። ቆይ እኔም እሱን አውቄ ነው። እሺ አሁን ምንም በቃ ማስተካከል ምናምን አትፈልግም ያለውን ነገር ምናምን? እኔ ከዚህ በኋላ ምንም ማስተካከል የምፈልገው ነገር የሆነ በቃ እንዳማከር የምትፈልገው ነገር ካለ ምናምን እሷን እኮ እያያት ያለው እንደ ጠላት እኮ ነው እያያት ያለው እንደ ጠላት ይዞ ምን ሆናል? ይዞ ያው ሲያወራትም የነበረው ኢግኖር አድርጎ ነው። ያው እሱም እንዲህ የሚሆን ነገር ከሆነ ያው እኔም መሆን ያለብኝ ነገር ሆናለሁ። በጣም ነው የምወዳት። ለኔ የእህትነትን ምንነት ማሳያ ናት። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ባለ ትልቅ ተስፋ ነኝ እና ዛሬም መጥቻለሁ በቪዲዮ። ዛሬ የመጣሁበት ምክንያት ያው እየተፈጠረ ያለውን ነገር ታውቃላችሁ። በሄሉና በይዙ መሀል ማየውን ነገር እየተፈጠረ ነው። እኔ ደግሞ እስከዛሬ ድረስ ዝም ያልኩት ያው በራሳቸው ይፈቱታል ምናምን ብዬ በቃ ጠብቅ ያለውና ጭራሽ እንዳልጠበቅኩት ነው የሆነው የሁለታቸው ነገር ምናምን እና በዚህ ሰሞን ሄለንንም ያላናገርኳት ቤት አልነበርኩኝም። እኔ ከጓደኞቼ ጋር ምናምን ሌላ ቦታ ሄጄ ነበረ። ሄለንን ያላናገርኳት ለዛ ነውና በቃ በዚህ እየተፈጠረ ያለው ሰላም ነበሩ ምናምን በአሁን ላይ ምን እንዲህ ያረጋቸው እንዳለ ምንም እየገባኝ አይደለም። እና ቤተሰቦች ሁሉንም ነገር ታውቃላችሁና እናንተም ጭራሽ ይሄንን ነገር አላመናችሁም ነበረ። በእርግጥ እኔም እንደዛ ነበርኩኝ። በሰላም ነበሩ ምናምን ባንዴ ነው ነገራቶች ቀይር ያሉት እና ዛሬ ደግሞ ይሄንን ነገር እስቲ ለማስተካከል እሞክራለሁ በቻልኩት አቅም። እነሱም እንግዲህ ያው ሚሉኝ ነገር ሁላችሁም ታያላችሁና እነሱን ሁለቱንም ጠርቻቸዋለሁ ባይዘይና ሄለንም ይዙ እንደሚመጣ አታውቅም፣ ይዙም ደግሞ ሄለን እንደምትመጣ አያውቅምና ሁለቱንም ጠርቻቸዋለሁ ዛሬ እናናገራቸዋለን። እንግዲህ የሚፈጠረው እየተፈጠረ ያለው ነገር ጭራሽ እኔ እየገባኝ አይደለምና ይዙ ነው ትክክል ሄለን ነች ትክክል ምናምን ብዬ ማውራት አልፈልግም። እኔ ሁላችሁም ታውቃላችሁ እየተፈጠረ ያለውን ነገርና እንግዲህ ዛሬ ሁለቱን እንትን ለማለት እሞክራለሁ ለማስማማት ይሳካልኛል ብዬ አስባለሁ። ሁለቱንም ጠርቻቸዋለሁ። እስቲ እንጠብቃቸውና ሁሉንም የሚሆነውን ነገር እናያለን። እንጠብቃቸው። በመክርሽ አንቺኑ ነዝናዛ ነው ብለሽ ታሚኛለሽ አሉ ለሌላ ያማሽ መስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ስታሚ ስሙ ስተትሽ አዝኜ ባመልሽ በመክርሽ አንቺ ነው ነዝናዛ ነው እያልሽ ታሚኛለሽ አሉ ለሌላ ያማሽ መስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ስታሚ ስሙ ስተትሽ ስተቴ ጓዳሽ ጓዳዬ እኔ ሻልሻለሁ ስነው ገበናዬ ሌላውስ ሌላ ነው ማን ይችልልሻል ከፊት ዞር ብሎ ይበትንብሻል የምድር ድርሻዬ አልሁን ብቻዬ። ሰላም ሰላም። አንተ ጎረምሳ ደህና ነህ? ሰላም ሰላም። እንዴት ነህ? ደህና ነሽ? ሃይ እንዴት ናችሁ? ደህና ናችሁ? ቪዲዮ ይዤ ነው የመጣሁት። ኧረ እኔ ግን ተቀየም ነው። ምን አርክ? የምሬን ነው ብላችሁ ቆይ ሰላም ልበላችሁ መጀመሪያ ስጠኝ። እኔ ራሱ ረስቼዋለሁ። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ያላችሁ? እኔ ደህና ነኝ መስገናለሁ። ደህና ነኝ። በምንድን ነው ያው ሰሞኑን ምን እንደሚያደርገኝ ልንገራችሁ እናገራለሁ። እኔም ያጠፋሁት ነገር የለም እንግዲህ ተናገር። እኔ ቤት አያድርም፣ ጎርምሷል። ለስሙ ታላቅ ነው ግን ቤት አያድርም፣ ጥሎኝ ጠፍቷል። ያው ከእህትና ጓደኛ ማን ነው የሚበልጠው? ጓደኛ
ጓደኛ ነው የሚበልጠው? እህት ኖረኝ የሚበልጠው ምን ሆነሽ ነው አንቺ? አይ ከምር ያው ታውቃለች ሁሉንም ነገር ነግሬሻ እንዴ? አዎ እኮ ነው ስሜን እያጠፋች ነው እያየሽ ነው። ነግሮኝ እኮ ነው ሄደው፣ ግን ያድራል እዛው፣ ከዛ በዛው ይውላል። ልመጣ ነበር እኮ ግን ያው ዛሬ ባድር ብሎ ቀን ሲጨምር ያው እንደ ባዳ ካሜራ ደቅኖ ጠራኝ። ጭራሽ ይሁን ፕራንክ እንዳታረግ አቅም የለኝም ታውቃለህ። አይ ከምር ፕራንክ እንዳታረገኝ ለቁም ነገር ነው ታውቃለህ። እሺ ስንት ሺህ ገባ? ያው 13 ብለሽ ነበረ። ያው 13 ገባ እንደዛ አካባቢ 1 ሺህ ነው የቀረው። ስለዚህ የኔን ቃል ነው ያከበሩት። ያው ሰብስክራይብ አድርጉ ብዬ ነበር። ሰብስክራይብ አድርጉት እና በቃ ሰብስክራይብ አድርጉት ነው የምላችሁ እና ይሰራላችኋል ምናምን ቪዲዮ። አረ ሁሌ ነው ማለት ይሰራላችኋል ምናምን ቪዲዮ ምናምን ከጓደኞቹ ጋር ይሰራላችኋል ቪዲዮ አይደለ? ከጀለሶች ጋር መጣሉ። ስለዚህ እንጠብቃለን። ያው ይሄንን ቻናል እኔ ታውቃላችሁ ወይ እዛኔ ሊሄድ ሲል ምናምን እዛም የፈለገውን ነገር ቀርጾ እንዲለቅበት ምናምን እንደዛ ነውና ከፍቼ የሰጠው ሰው አበረታቱት። ላይክ አድርጉለት፣ ሼር አድርጉለት። ያው 8 ወር በሙሉ ቪዲዮም ስላልተለቀቀበት ምናምን ሰብስክራይብ አድርጉ እና በቃ ፕራንክ እንዳያረገኝ ነው ዋናው። ሸብ ላድርገው ብዬ ያንካ። አይ ከምር ግን ምንድነው እየተፈጠረ ያለው? አይ ምን ተፈጠረ? አይ እኔና አንቺ በሰሞኑ አላወራንም ነበር። ያው እንዳልኩ ጀለሶች ጋር ምናምን ሄጄ ነበርና አይ ጋን እንትን ምናምን አይደለም፣ ኖርማል ነገር ነው። ስለ ኖርማል ነው ማለት ያው ምንም ማድረግ የሚቻል ነገር ምናምን አይደለም። ያው ሰሞኑን እየተፈጠረ ያለውን ነገር ያው እናንተም ስለምታውቁ ብቻ ምንም አይደለም። እንደዚህ ነው እንደዛ ነው የሚባል ነገር አይደለም ይሄ ነገር ነው። እኔም ስላልገባኝ ኦሬዲ ሲገባኝ ምናምን ብናወራው አይሻልም ይሄንን ነገር? ኦኬ የሚስተካከል ምናምን ነገር አይደለም። እኔ ይስተካከላል ብዬ ነው ማምነው፣ እሱ ደግሞ አይስተካከልም ብሎ ነው የሚያምነው። አይ እኔ እኮ እንትን ነበርና እስካሁንም ዝም ያልኩት ቪዲዮ ምናምን ያልሰራሁት በቃ እኔ ያው እንደ ሌላው ጊዜ በራሳችሁ ታስተካክሉታላችሁ ምናምን በሚል ነበረ ዝም ያልኩትና አሁን ግን ሳየው ጭራሽ እየተባባሰ ነው የመጣው። እኮ እሱ ኦሬዲ አንዳንድ ነገራቶች ምናምን ስላልተረዳ ስላልገቡት ምናምን እየተባባሰ ነው የሚመጣው ማለት ነው። ኦሬዲ እሱ እስካልተረዳ ድረስ ነገራቶች እንደዛ እና እሱ እንትን የሚለው ነገር ነው ማለት በሱ እጅ ያለ ነገር ስለሆነ ማስተካከልም ማበላሸትም የሚችለው እሱ ራሱ ነው። ገባ እንጂ እኛ ምንም ማድረግ የምንችለው ነገር የለም። እኔም ሞክሬያለሁ ለማስተካከል ምናምን ያው የሱ ስህተት አይደለም በሚል ማለት ነው። እና እንዴ ምን ይሰራል እሱ? ጠርቻለሁ እኔ ያው የሁለታችሁን ነገር ለማስተካከል ስለሆነ ዛሬ መጣሁ። ጠርቻለሁ። ኦኬ እሺ ይቦች እንዴት ሰላም ናችሁ? ደህና መጣ። እንኳን ደህና ቆየሽ። አማን በስተክል ሰላም አትላትም እንዴ? አቅፈ ምናምን እኮ ነው ለጊዜ ሰላም አትላት አይደል? ኧረ በቂ ነው። እንዴት ናችሁ? እንዴት እግዚአብሔር አምሮብሻል። ቴንክ ዩ ማቻ ወደ እኔ እየመጣ ወደ አንተ ጋር የተነገርኩ እና ጥቁር ልብስ ወዳለሁ እና እኔ ዛሬ እኔ የምልሽ ቀርመ እሷ እንዳለች ብነግረኝ አሪፍ ነበር። ኦኬ ያው ልክ ነህ፣ ግን ያው እኔ ብኖር ባልኖር ምን ለውጥ አለው እንዴ? እኔ ጆብን ለማግኘት ነበር አመጣጤና ትኖራለሽ ብዬ አላስብም። ለዛ ኢዮብ ደግሞ እኮ የኔ ወንድም ነው እኮ አክብሬው መጣ። ያንቺ ወንድም ስለሆነ እኮ ታዲያ እሱን አግኝተህ እኔን የማታገኝበት ኬዝ አለ? ያው ሲጠራኝ አንቺ አለሽ ብዬ አላስብኩም። ለዛ ያው እሷ አለች ብለህ ያው ምናልባት ላመጣ ትችላለህ ምናምን በሚል ነው እሷ አለች ያላል
አይ ቀድመህ ብትነገር ምናምን አሪፍ ነበር። ገብቷል። አክብሬ እስከመጣሁ ድረስ ትክክል ነህ። ግን ያው እሷ አለች ብለህ ትመጣ ነበር። አክቹሊ አልመጣም እኮ ያው እኔም እሱን አውቄ ነው የጠራሁት። ግን ያው ብትነግረኝ ምናምን ገብቷል። አይ እኔ ምንድነው ጠላትህ ነኝ እንዴ? እኔ ካለው ማትመጣው ምንድነው ነገር? እዚህ ጋር ጠላትነቱን ምን አመጣው እኮ ታዲያ ጠላትህ ነው መቼም የደረሰበት ማትደርሰው አይደል እንዴ? አይ እኔ እንደዛ አላልኩም። ምን ጆባኒ አክብሬህ ነው የመጣሁት። ሳከብረህ ደግሞ ያው አብሮክ ማን እንዳለ ቀድመህ መናገር ነበር። ልክ ነህ። እሷ እህቴ ነች ታውቃለህና። ኧረ እሷ አንተን ስትል አልደበረኝም እኮ። የደበረኝ ላይ ስላልነገርከኝ በሚል ነው እንጂ ብትኖር ዋትኖር ችግር እኮ እሱን እኮ ነው ያልኩህ። ያው እሷ አንተን ስትል ይደብረኛልና እየተፈጠረ ያለው ነገርና ብታስረዱኝ ነው። ጭራሽ የሆነ ማይሆን ነገር ነው እያለ ወደ ማይሆን ነገር እየሄዳችሁ ያላችሁ ብትነግሩኝ እየሆነ ያለው ነገር። ኧረ ይዋ አትልፋ በቃ። ምንም ከዚህ በኋላ ምንም የሚፈጠር ነገር የለም። ለማስተካከል ምናምን ብዙ ሞክሬያለሁ። ያው ሰው የሚረዳ ስታገኝ ምን ሞክራል? የሞከርከው አንድ ነገር አለ? ለማስተካከል ሞክሬያለሁ ሳይሆን ለማበላሸት ሞክሬያለሁ ብትል ነው አንተ ላይ የሚያምረው። አይ ታውቂያለሽ እኮ እንዳላበላሽው አይደል? ብዙ ነገሮች ማን ያበላሽው? እኔ ነኝ ታዲያ ያበላሽሁት እንዴ? እኔ ምንም ያበላሽሁት ነገር የለም። አላዳመጥሽኝም? ገብቶሽ እንዴ? አዳመጥኩህም ሰማሁም ከልቤ ነው ያዳመጥኩ። ግን ደግሞ አንተ የምታወራው ነገር በሙሉ ምንም ትክክል አይደለም። ለዛ ነው አልተረዳሽም የምልሽ። ከዛን ቀን ጀምሮ ትክክል ያልሆንኩ እኮ ነው አይደል? አሁን ለማውራት አልመጣም ስለ እንደዚህ አይነት ነገርና ዋናውን የጠራበት ምክንያት ካለ ንገረኝና ይኸው ማን ፕሮግራም ስላለብኝ እንትን አትበሉ፣ አትከራከሩ። ያው እኔም የመጣሁት ያው በአካል ስላላገኘኋችሁና ያው ያየሁት ቪዲዮ ነው። ገባ? በአካል ስላላገኘኋችሁ ምናምን በአካል ላገኛችሁና ላውራችሁ ያው እሷ ነች ትክክል አንተ ነህ ትክክል ምናምን ልላ አይደለም እኔ እዚህ ጋር የመጣሁት። ግን ያው ሁለታችሁ ያላችሁን ነገር እዚህ ጋር ያለው ነገር ምናምን አስረድታችሁ እንደሚሆን ብናረግ አሪፍ ነው ብዬ አስባለሁ። ላይክ ነው ነው ወላ አንተ አንድ ጥያቄ ላቅርብልህ። አንተ ማንን ነው ማስቀደም የምትችለው? ማለት እንደው እንደስታስበው ቤተሰብን ነው የምታስቀድመው ወይስ ያኛውን ሰው ልታስቀድም የምትችለው? ነው ተረዳኝ። አይ ነው ይሄ ላይክ ግልጽ የሆነ ነገር ነው። የሆነ መንገደኛ እንኳን አንተ ጠይቅ የሚመልሰው ነገር ነው። ተረድተኛ? አዎ ልክ ነህ። ግን ያው ከቤተሰብ የሚበልጥ ነገር የለም። አመሰግናለሁ። በቃ ከቤተሰብ የሚበልጥ ነገር የለም። ማንኛውም ሰው ጋር ያለ ነገር ነው። ያ ግን ለማሰብ ግን እኔ አሁን ባየሁት ምናምን ነገር የሆነ የሞከርክ ምናምን አይመስለኝም። ገብቶሃል? ያው ውስጥ ያለውን ነገር ስለማታውቁ ምናምን ገብቷል። ያንተን እንኳን አናውቅም። ፋሚሊ ምናምን ያው ከፋሚሊ ትበልጣለች ማለት አይደለም። ገብቷል? በቃ ገብቷል። አሁን ዝናብ እየመጣ ነው ምናምን ያለውን ነገር አሁን ንገረኝ። ማምን ለምን እንደጠራኸኝ ንገረኝ ምናምን አንበታት እኮ እኔ የጠራኋችሁማ ለዚህ እኮ ነው። ሁለታችሁን የሚያገናኘውበት ምክንያት ያው እኮ አሁን ወደ መፍትሄ ወደ ሐሳብ ግባና ቶሎ ብንላይ ማለት ነው። እኔም እኮ የጠራኋችሁ እኮ ለሱ ነው መፍትሄ ለመፈለግ ነውና እንደምን እናደርገውና እንትን ብንል አሪፍ ነው። እሺ መጠየቅ ፈልጎ ጥያቄ ምናምን ካለ ጠይቀኝ ምናምን እና እንደምታዩት ቲሸርት ነው የለበስኩት። ዝናቡን ከባድ ኦኬ። አሁን እኔ እንትን የምፈልገው ነገር እንደ በፊት ምናምን ተታርቃችሁ ምናምን አብራችሁ ላያችሁ ነው ማለት ቢሆን አሪፍ ነው እኮ የሁላችን ምኞት ነው ምናምን ገብቷል። ግን አሁን እዚህ ጋር ካልሰማት ምናምን ደግሞ ድጋሚ አሁን ተቀራረን የማስመሰል ላይፍ ነው የሚሆነው። እኔ ደግሞ ማስመሰል አይነት ሰው አይደለም። ልክ የመጣልኝ ነገር ማስመሰል ምን አይነት ነገር ነው የምታወራው? ይዙ ስለ ማስመሰል አሁን እዚህ ጋር ምንድነው ያመጣው ነገር? እስቲ አንድ ያመጣውን ነገር ንገረኝ። የማስመሰል ህይወት ምናምን ትላለህ እንዴ? አዎ የማስመሰል ህይወት ካልሰማሽ እኔ እናንተ ሰላም ለመሆንና አብረን ለመገናኘት ይኸውልህ ማንም ሰው ቢሆን ከሷ ጋር ሌላ ነገር ሊያወራ ይችላል እንጂ ከሷ ጋር አትገናኝ ሊልህ የሚችል ሰው የለም። ገባ አይደለ? ይሄንን ነገር እኔ በግልጽ ጠይቄሃለሁ፣ አልነገርከኝም አይደል? እስካሁን ምንም ያልከኝ ነገር የለም። በቃ እኔ የነገርኩሽ እውነት ነው። በቃ የተባልኩትን ነገርኩሽ። አንቺ ደግሞ ልትረጅኝ እኮ። ስለዚህ አንተ ምንድነው ሰላምን ምንም ነው ማትፈልገው ነው? ምንድነው ሐሳብ? ያንተ ሐሳብ ነው ያለው። ከቤተሰብ ቃል እኔ መውጣት አልፈልግም። በቃ እኔ ሐሳብ እነሱ ባሉ መንገድ ነው። ቤተሰብ ማክበር እኮ ትክክል ነው። ቴንኪው። ቤተሰብ ማክበር ነገም ቤተሰብ መሰረት ቤተሰብን ስታከብር እሷን ኢግኖር አድርጋ አይደል
ኢግኖር ማን ይኳል አረኳት ኢግኖር እኮ ነው እንዴ ራሷን እኮ ማለት ነው። ይሄ እኮ ኢግኖር አድርገኸኝ ነው እንጂ ታዲያ አክብረኸኝ ነው እንዴ? እያንዳንዱ የምታረጋቸው ነገራቶች ምናምን እንዴ የምታረጋቸው ነገራቶች ምናምን አይታዩም? የሆነ ሰው ምንድነው የሆነ ሰው አንተን አምጥቶ ራስን በመስታወት ማሳየት አለበት? ምንድነው ብትለኝ ያገኙሽ የነበረው ምናምን ስለማከብርሽ ነው ያለው። ስለማከብርሽ አይደል ስለምታከብረኝ ሳይሆን የዛኔ በቃ ማግኘት የሆነ እኔ እንትን ስላልኩ ነው ያገኘኸኝ። እኔ ስለጠየቅኩ ነው ያገኘኸኝ። እና ብዙ ነገር አሳልፋችኋል። አሪፍ ነገር ማሳልፋችኋል። አዩ አሳልፈናል አይደል? ግን ደግሞ በቃ ምንም ነው ላይክ ያ የነበረውን ቫይብ አሁን ላይ ገላብኛለች። ገብቷል? እኔ ነኝ የገደልኩት የነበረውን ድባብ ያጠፋሁት እኔ ነኝ። ኦሬዲ ካልሰማሽኝ እኔ ላይክ መፍትሄ ፍለጋ ስመጣል እዛ ኢግኖር ካበላሽ ኦሬዲ በቃ ላይክ ተይ በእናትሽ። እኔ እኮ ምንም አይነት ሰው አልጨቀጨኩም፣ ምንም አላልኩም። ግን ነገራቶችን እንድታስተካክል ነበር የጠየኩ። እንዴ ማለት ምን አይነት ሰው ብትሆን ነው? ምንም ነው እንዴ ማይመስልህ? ምንም አይሰማህም? ምንም አይመስልህ? ቀርብ እያወሩሽ ያሉት የዛን ታይም በቃ እየደወልኩልሽ አዘማረግሽ የነበረው ለዚህ ነበር። መቼ ነበር የደወልክልኝ? መቼ የደወልክልኝ? አንተ የደወልክልኝ ስንገናኝ የነበረበት ታይም ምንድነው የምትለው እንዴ? መቼ ይሄ ነገር ከተፈጠረ በኋላ አንተ ነህ እንዴ ነገር የደወልከው እንዴ? ለምን እንወራሻለን? እንድታረቁ እኮ ነው የጠራኋችሁ፣ እንድትከራከሩ እኮ አይደለም። አሁን ይኸውልኝ ለጭቅጭቅ ሰዓት ነው። አይ ነው አሁን እንዲህ እያወራችሁ ያላችሁት ምናምን የሆነ ዛሬ ተገናኝተው ምናምን የሆነ በቃ የተጠላላ ሰው ምንም አላልኩም እኮ አሪፍ ነገር ያሳልፋችሁ ምናምን አመስሉም በቃ እኮ እኔም እኮ ምንም አላልኩም እኮ እኔም ኦኬ እንታረቅ ምናምን ችግር የለውም ነው ያልኩት እኮ እሱ ነው እንጂ ያ ነገር ያልተረዳው እኔ እኮ ገብቶኛል። እኔ እሺ ነው ያልኩት እሱ እኮ ነው እዚህ ጋር ኮይዞ አንተም ነገራቶቹን ምናምን እንዲህ በቃ ማጋነን ምናምን የሚያስፈልግ ነገር አዎ ምንድን ነው የምትፈልገው አንተ? ኖኒ ታርቃችሁ ምናምን አብራችሁ ላያችሁ ነው ፈልገው ታርቀናልሽ ግን ደግሞ በቃ ገብቷል። አሁንም ተጣልተንም እኮ አይደለም እኮ መታረቅ አይደለም ግን እንደ በፊቱ መሆን ትችላለህ ወይ? አልችልም። እኔ ላይክ ቤተሰቦቼ ስቀው ምናምን በእናንቺ ሁኔታ ላይክ ደስ ብሏቸው ካላየው እንደ በፊቱ ልሆን አልችልም። ግን ሰላም ሲሆኑ ሰላም ሆናለሁ እኔ በደብራቸው ይደብረኛል። አሁን የኔ ሐሳብ ይሄው ነው ዮባ አንተ ከተረዳኝ ቢያንስ ምን ኦኬ እሺ አሁን ምንም በቃ ማስተካከል ምናምን አፈልግም ያለውን ነገር ምናምን እኔ ከዚህ በኋላ ምንም ማስተካከል እንፈልገው ነገር የምትጠረው ጥረት ምናምን የለም ከአሁን በኋላ ደከመኝ በቃ ብዙ ነገር ሞከርኩ ምናምን ግን ከዚህ በኋላ ምንም ነገር አልፈልግም። በተጨማሪ ላይክ አንተ ስትፈልገኝ እንኳን እንደ ብራዘር ላይክ እሷ የለችበት ሳይም ላይ እንዲሆን እንፈልገው ገብቷል እንጂ እሷ እያለች እኔ ልመጣ አልችልም። ገብቷል የሆነ በቃ እንዳማከር የምትፈልገው ነገር ካለ ምናምን እኮ እሷን እኮ እያያት ያለው እንደ ጠላት እኮ ነው እያያት ያለው። እንደ ጠላት አላየኋትም ብዬ አይ እንዲህ እኮ መሆን የለብህም። አይ እኔ እንትን እያልኩ ያለሁት አሁን እንደዛ ነው እየተረዳህ ነው። አንተ ማን አልተረዳኝም ማለት ነው። ኤኒዌይስ ግን በቃ አሁን ዝናቡም እየበረታ ነው ምናምን አንተ አሁን ከፈለከኝ ለራስህ ጉዳይ ብቻ እንደምፈልግ በቃ እንደ ፍሬንድ እንደ ብራዘር አይተኝ ጠርተኝ እንድታማክረኝ እንጂ በዛ አይነት ወይ ከዚህ በኋላ ላውራ አልፈልግም። እዚህ ጋር እንዘጋው ነው ፈቀደ ገፋ ምን ሆነ አዲስ በጣም ኮንተን እያልኩ ነው ገፋ እንስማማና እንለይ ካስደበርኳችሁ ምናምን ሶሪ ላይ ቃኒ በእምነት የምጸና አይ ነው ማስደበር ምናምን ሳይሆን ኤኒዌይስ በቃ ዝናቡም እየበረታ ምናምን ስለሆነ ይገባል ይዙ ምን ሆናል መቻች ይዙ ቤተሰቦች እንዳያችሁት ነው እንትን አይደለም ምንም እኔ መልፋት ያለብኝን ለፍቻለሁ ኖ እንደዚህ መሆን አልነበረበትም። በጣም እንትን እያለ ነው እሱ ያው ሲያወራትም የነበረው ኢግኖር አድርጎ ነው ያው እሱም እንዲህ የሚሆን ነገር ከሆነ ያው እኔም መሆን ያለብኝ ነገር ሆናለሁ። እንዲህ እንትን ኢግኖር ምናምን እንዲያረጋት እኔም አልፈልግም። እስከዛሬም ምናምን ያው እስማማለሁ ብዬ ነበረ ዝም ያልኩት ምናምን እና በቃ አንቺም ተረጋጊ ምናምን በቃ ቤተሰቦችን ቻው ያቸው ለማንኛውም በቃ ደህና ሁኑ። እንግዲህ ታውቃላችሁ እህት ማለት እንደሷ ነው። ተለውጣብኝ አታውቅም። ተወዳታለህ ካላችሁኝ አዎ በጣም ነው የምወዳት።
ለእኔ የእህትነትን ምንነት ማሳያ ናት። የእናቴ ውድ አዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔ ጉለት ሙራቶሽኝ እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ ድምቀቴ ድምቀቴ እህቴ እህቴ